ጥቅምት 10 ቀን 1928 ዓ.ም ሰሜን ሸዋ ግራር ጃርሶ ወረዳ ሸበል በተባለች መንደር አንዲት ሀገር ወዳድ የልጆች አዛኝ እናት ተወለዱ። የሚወዷቸው እንደ እናት ወላጅ ያሳደጓቸው ልጆች እዳዬ እያሉ ይጠሯቸዋል። እዳዬ ጣሊያን ኢትዮጵያን መውረሩን ተከትሎ በነበረው ጦርነት የወራት ጨቅላ ሕፃን እያለች ነበር አባቷን ያጣችው። ገና በልጅነቷ ነው ቤተሰቦቿን ማስገድደው ወደ ትዳር ዓለም ያስገቧት። ይህች የ11 ዓመት ታዳጊ የትዳር ነገር አልዋጥልሽ ብሏት ወደ እናቷ ቤት ሸሽታ ለመሄድ ብትሞክርም እናትየው ግን አዋረድሽኝ በማለት በቁጣ አስመለሷት። ታዳጊዋ ወደ ጠላችሁ ትዳር ለመመለስ ተገደደች። ባሏም ይችን ታዳጊ በር ዘግተው በጠባቂ ያስጠብቋት ጀመር። ታዳጊዋ ግን ተስፋ አልቆረጠችም። በውድቅት ሌሊት ደሳሳ የሳር ጎጇቸውን ጣሪያ ፈልቅቃ አመለጠች። ከሽሽቷ ውጭ ወዴት እንደምትሄድ በውል ያልተረዳችው ታዳጊዋ ቀን ቀን እየተደበቀች ማታ ማታ የእግር ጉዞዋን ቀጠለች። ከቀናት በኋላም መሀል አዲስ አበባ ደረሰች። ለሀገሩ እንግዳ የሆነችው ይች ታዳጊ ከጥቂት ቀናት እንግልት በኋላ በዘመኑ አንቱ የተባሉ የተከበሩ ታላቅ ሰው ደረሱላት። ታደጓት፣ እንደ ልጅም ተንከባከቧት። አበበች ጎበና። ክብርት አበበች ጎበና ከትዳር ይልቅ የምንኩስና ሕይወት የሚያሻቸው ቢሆንም ግን በቤተሰብ ግፊት በድጋሚ ጥሩ ትዳር መስርተዋል። የአብራካቸው ክፋይ ለማግኘት ግን አልታደሉም። ታዲያ እኚህ ሰው በ1970ዎቹ ገደማ ነው የግሸን ማርያም የንግስ በዓል ለማክበር ወደ ወሎ ክፍለ ሀገር ሲያቀኑ የወቅቱን ረሃብ ተከትሎ ሞት አፋፍ ላይ ያሉ ህፃናትን ያገኛሉ። ምንም እንኳን በልባቸው ብዙ ቢያስቡ 2 ህፃናት ብቻ ይዘው ወደ አዲስ አበባ ይመለሳሉ። ትንሽ ቆይተው ከዓመታት በኋላ የልጆቻቸውን ቁጥር ከ2 ወደ 20 እንዳደረሷቸው። በዚህ ጊዜ ነው የኢትዮጵያ ታዳጊዎች እናት መሆኑን የጀመሩት። ይሁንና ከጊዜ ወደ ጊዜ እየከበዳቸው መምጣቱ የማይካድ ሀቅ ነበር። የኋላ ኋላ ግን ለትዳራቸው መፍረስ ምክንያት ሆነ። የተንደላቀቀና የተመቻቸ ኑሯቸውን ትተው በትንሽዬ ደሳሳ የሳጠራ ጎጆ ውስጥ ያለማንም ረዳት በድፍረት 21 ልጆቻቸውን ይዘው መኖር ጀመሩ። በብርሃን ፍጥነት ከባለጠግነት ወደ ድህነት ተሸጋገሩ። የዛሬን ያርገውና ክብርት አበበች አንቱ የተባሉ ባለጸጋም ነበሩ። ከቤታቸው ይዘዋት የወጡት የወርቅ ጌጣጌጥና ልብስ እነዚያን ሆድ ብቻ ይዘው የወጡ ህፃናትን መሸከም አልቻለም ነበር። ይሁንና ብቻቸውን እነዚያን ልጆች መንከባከብ ከባድ የሆነባቸው ክብርት አበበች ጎበና ሌላ የገቢ ምንጭ ማፈላለግ ግድ ሆነባቸው። ቆሎና ንፍሮ እያዘጋጁ ልጆቻቸውን ማሳደግ ነበረባቸው። የኋላ ኋላ በአንድ ሰው የማይቻል ስራ ሆነባቸው። አንዳንድ ልጆችንም ቆሎ እንዲሸጡ እስከ ማድረግ ደርሰው ነበር። ሁሉንም በድፍረት እየተጋፈጡ ፈታኝ ጊዜያትን አሳልፈዋል። ካልጋ ወርዶ መሬት መተኛት፣ ልብሳቸውን ቀደው ለልጆች ማልበስ፣ ልጅ አብልቶ ጾም ማደር፣ የሰው ፊት ማየት ፈተና ሆኖባቸው ነበር። ከቆሎ መሸጥ ባሻገር ባልትና ሙያም ነበራቸው። ከ65 በላይ የባልትና አይነቶችን በማዘጋጀት እስከ 200 የሚደርሱ ሰዎች የሥራ ዕድል ፈጥረዋል። ዛሬ ትላልቅ ድርጅቶች እንኳን የእርሳቸውን ባልትና ይጠቀማሉ። እንዲህ እያለ በትንሹ የተጀመረው የልጆች ቤት ዛሬ ከ3500 በላይ ህፃናትን ተንከባክቦ ለወግ ለማዕረግ ያበቃቸው ድርጅት መሆን በቅቷል። በአሁኑ ወቅት በአመት ከ7500 በላይ ህፃናትን በተለያዩ ሀገራት የቀጥታ ድጋፍ ተጠቃሚ ያደረገ ድርጅት ነው። ለእነዚህ ልጆች ለየት ያለ ፍቅር ያላቸው የልጆች እናት በታሪካቸው ለአገልግሎታቸው አንድም ቀን ደሞዝ ሳይቀበሉ በተለያዩ ጊዜያት የተበረከተላቸው ስጦታዎችንም አንዱንም ለራሳቸው ሳይጠቀሙ እንዲሁም በተለያዩ ሀገራት እንደ እንግሊዝ የአመቱ በጎ ሰው በመባል ከጅማ ዩኒቨርሲቲ በሂዩማኒቲስ የክብር ዶክትሬት፣ ከአዲስ አበባ ዩኒቨርሲቲ 50ኛ ዓመት የኢዮቤልዩ ሜዳሊያ እንዲሁም ከማዘር ቴሬዛ ኦፍ ደቡብ አፍሪካ የሚጠቀሱ ናቸው። አበበች ጎበና እርጅና እየተጫጫናቸው የማስታወስ ችሎታቸውም እየቀነሰ የጭንቀት የጤና ችግሮቻቸው ተደራርበው ከቤት ለመዋል ቢገደዱም ለዘመናት አብሯቸው የኖረው ፈገግታቸው፣ የእናትነት በጎ ተግባራቸው ሁሌም አብሯቸው ይኖራል።